አሁን ላይ አዲስ አበባ ውስጥ በከፍተኛ ደረጃ አንዳንድ ቤቶች የቤታቸው ዋጋ ጭማሪ ያሳየ ሲሆን አንዳንዶቹ ደግሞ የመፍረስ አደጋ ደርሶባቸዋል። ይህ ምክንያቱ ምን ይመስላችኋል? እንግዲህ ዛሬ የምንመለከተው የአዲስ አበባን የምዕራፍ 2 የኮሪደር ልማት ፕሮጀክትን ሲሆን ከዚህ ጋር ተያይዞ አንዳንድ ሰዎች ያገኟቸውን የኢንቨስትመንት ትርፍና እንዲሁ ደግሞ ወደፊት ኪሳራ የሚገጥማቸውን ነገሮች በደንብ በተነን እናያለን ማለት ነው። እሺ ሰላም፣ እኔ ሚኪያስ ኢብሮ ይባላለሁኝ። የዚህ ቻናል መስራች ነኝ። ቤት እውቀት ይባላል። በዚህ ቻናል ውስጥ የሪል ስቴት ጉዳዮችን ቀለል ባለ መንገድና ግልጽ በሆነ ንግግር የምናወራ ይሆናል ማለት ነው። እንግዲህ ቁም ነገር የምትወዱና እንደዚህ አይነት መረጃዎችን የምትፈልጉ ሰዎች ከሆናችሁ ሰብስክራይብ በማድረግ ጀምሩ። ቪዲዮን መጨረሻ አካባቢ ላይ ከወደዳችሁት ደግሞ ላይክ አድርጉልኝ። ሀሳብ አስተያየት ካላችሁም ኮመንት ላይ ማስቀመጥ ይቻላል ማለት ነው። እንግዲህ የአዲስ አበባ የምዕራፍ 2 የኮሪደር ልማት ፕሮጀክት 43 ኪሎ ሜትሮችን ያህል ይሸፍናል። ረጃጅም መንገዶች አሉ። ከሲኤምሲ አደባባይ እስከ ጎሮና እንዲሁም ደግሞ ከቦሌ እስከ ኮዬ አደባባይ ድረስ የሚደርሱ በዚህ በምዕራፍ 2 ውስጥ የሚጠቃለሉ ናቸው ማለት ነው። እንግዲህ የኮሪደር ልማት ብዙዎች እንደሚሉት የመንገድ ስራ ብቻ አይደለም፣ የከተማ የአኗኗር ስልትን ነው እየቀየረ ያለው። እንግዲህ አዲስ አበባ እየኖራችሁ ያላችሁና ከዚህ በፊትም ትኖሩባት የነበራችሁ ሰዎች እንደምታውቁት ብዙውን ጊዜ ለሳይክል የምንጠቀማት ከተማ አይደለችም እንደ ሌሎቹ የክልል ከተሞች ማለት ነው። አሁን ላይ ግን ከመኪናም ተለይተው ከእግረኛም ተለይተው ለብቻ የሳይክል መንገዶች አሉ ማለት ነው። ይህ እንግዲህ ለሳይክል አዲስ የሆነ የትራንስፖርቴሽን ሲስተም ተዘርግቷል ማለት ነው። ሁለተኛ ደግሞ በኮሪደር ልማቱ አብሮ ሲሰራ አነስተኛ የሆኑ ፓርኮች እየተሰሩ ነው ያላችሁት እና ወንበር ተተክለው አረንጓዴ ልማቶች ተቀምጠው ታያላችሁ ማለት ነው። እና ብዙዎች የእግር መንገድን እንደውም እንዲወዱት ያደረገ ፕሮጀክት ነው ማለት ነው። ለምሳሌ የኔን እንኳን ባነሳላችሁ እኔ የምኖረው ኃይሌ ጋርመንት አካባቢ ነው። በቅርቡ የተጠናቀቀው ፕሮጀክት አለ። ከሳር ቤት እስከ ኃይሌ ጋርመንት ድረስ የሚደርስ አዲስ የኮሪደር ልማት በዚህ በምዕራፍ 2 አልቋል ማለት ነው። በዚህም ምክንያት እኔም ደግሞ አብዛኛውን ጊዜን ቢሮ ውስጥ ማሳልፈው ቁጭ በማለት ነው። ስለዚህ ከስራ በወጣው ታይም ላይ ረዘም ያለ ወክን በዚህ በተዘጋጀልኝ መንገድ ላይ መጠቀም ችያለሁ። ስለዚህ እንደ አጠቃላይ የከተማውን አኗኗር ስልት እየቀየረ ነው። ሌላም በተጨማሪ ሌላኛው ደግሞ መኪና ላላቸው ሰዎች ደግሞ የተሻለ ሌላ አማራጭ ምን አለ ማለት ነው። ብዙውን ጊዜ አሁን ላይ አዲስ አበባ ውስጥ የኤሌክትሪክ መኪና እየተለመደ ነው አይደለ? በእነዚህ ኮሪደር ልማት ፕሮጀክት ዳር ላይ እንግዲህ የኤሌክትሪክ መኪና ቻርጅ ማድረጊያ ቻርጂንግ ስቴሽኖች እየተተከሉ ነው ማለት ነው። ኢቨን ኢትዮ ቴሌኮም እንኳን ወደ 10 የሚጠቁ ፋስት ቻርጂንግ ሰርቪስ የሚሰጡ የኤሌክትሪክ መኪና ቻርጅ ማድረጊያ ስቴሽኖችን ተክሏል ማለት ነው። ስለዚህ በአጠቃላይ አዲስ አበባ ውስጥ ያለውን የአኗኗርን ስልትን እየቀየረ ያለው ማለት ነው። ቅድም እንግዲህ ለመጥቀስ እንደሞከርኩት ከረጃጅሞቹ መንገድ መካከል ከጎሮ እስከ ሲኤምሲ አደባባይ ከቦሌ እስከ ኮዬ አደባባይ ድረስ የሚደርሰው አለ ማለት ነው። እንግዲህ በእነዚህ አካባቢዎች ላይ ከፍተኛ የሆነ የንግድና የንብረት ዋጋ ጭማሪ አሳይቷል። ይህን ስላችሁ በዛ አካባቢ የሚሸጡ የባዶ መሬት ዋጋዎች በጣም ጨምሯል። አፓርታማ የሚሸጡም የሚያከራዩም ሰዎች ዋጋቸው በጣም ጨምሯል። እንዲሁም ደግሞ ከፍተኛ የሆኑ የንግድ እንቅስቃሴዎች በእነዚህ አካባቢዎች ላይ ለመመስረት ተችሏል ማለት ነው። ስለዚህ አሁንም ምላችሁ ነገር የኮሪደር ልማት የመንገድ ፕሮጀክት ብቻ ሳይሆን የአኗኗር ስታይልን የቀየረ ነው ማለት ነው። ግን በዛው ልክም እንደዚህ አይነት ጠቀሜታ እንደሰጠው ሁሉ የስጋት ቀጠናም ደግሞ የጣለባቸው ቦታዎች አሉ። ከኮሪደር ልማቱ ጋር አብሮ ተያይዞ የሚመጣው የወንዝ ዳርቻ ፕሮጀክት ነው። ያ ማለት ወንዝ ዳር ላይ ያሉ ቤቶች ስፔሻሊ G+10 ያልደረሱ ቤቶች ከፍተኛ የመፍረስ አደጋ አጋጥሟቸዋል ማለት ነው። እናንተም እንግዲህ ቤት በምትገዙ ታይም እንደዚህ አይነት ቦታዎችን ልትገዙ የምትሄዱ ከሆነ ከፍተኛ ጥንቃቄ ማድረግ ይገባቸዋል። ቢያንስ እንኳን ከወንዙ በጣም ራቅ ያለ ነገር እንድትመርጡ መክራቸዋለሁ ማለት ነው። ሌላ ደግሞ በጣም በግልጽ እንደሚፈርሱ ምልክት የተደረገባቸው ቦታዎች ላይ
በፍጹም እንዳትገዙ እመክራችኋለሁ ማለት ነው። ነገር ግን እንደ አማራጭ ግን ቫልዩን መጠቀም የምትፈልጉ ከሆነ ግን ከወንዝ ዳርቻው ከኮሪደሩም 200 ወይም 300 ሜትር ገባ ያሉ ፕሮጀክቶች ላይ ግን ኢንቨስት ብታደርጉ የቤታችሁን ዋጋ ትጨምሩታላችሁ ማለት ነው። ያ ማለት አሁን እንደ ድሮ ብዙ ሰዎች ቤት በሚገዙበት ታይም ቤትን ብቻ መሰረት አድርጎ አሁን ቤት አይገዙም። በአካባቢው ያሉ ጥቅሞችን በደንብ ያስተውላሉ። እነዚህ ፕሮጀክቶች ቤታቸው ላይ ዋጋ የሚሰጥላቸውን ነገሮች በደንብ አጥንተው ነው የሚገዙት። እንደ ድሮ ቤት ጣሪያና ግድግዳውን ብቻ አይተው ብር ከፍለውላችሁ ሊሄዱ አይችሉም ማለት ነው። እንግዲህ ይሄን ያክል ካነሳሁላችሁ በሚቀጥለው ቪዲዮ ላይ ግን አጠቃላይ ይሄ ረጅሙን መንገድ ከጎሮ እስከ ሲኤምሲ አደባባይ ድረስ ያለውን የኮሪደር ልማት ፕሮጀክት በእግሬ ወክ እያደረኩኝ አለፍ አድርጌ ለማሳየት ሞክራለሁ ማለት ነው። እንግዲህ ይሄ ቪዲዮ እንዳያመልጣችሁ አሁንም የምነግራችሁ ነገር ሰብስክራይብ አድርጋችሁ ጠብቁኝ። ኖቲፊኬሽን በተኗን አብሯት። በሚቀጥለው ቪዲዮ እንዴት አዲስ አበባ በዚህኛው በረጅሙ መንገድ እንዳማረች የማሳያችሁ ይሆናል ማለት ነው። ቪዲዮውን በጣም ከወደዳችሁት ላይክ አድርጉልኝ። ሐሳብ ካላችሁ እስቲ በዚህ በኮሪደር ልማቱ ላይ እንዲነሳ የምትፈልጉት ሐሳብ ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ መረጃው እንዲደርስላቸው የምትፈልጓቸው ሰዎች ካላችሁ ሼር በማድረግ ለነሱ መረጃውን አድርሱላቸው። እስከሚቀጥለው ሳምንት እስክንገናኝ ድረስ ቸርን ሰንብት። ቪዲዮን ስለተከታተላችሁኝ በጣም ከልብ አድርጌ አመሰግናችኋለሁ።